ትንሽ ምስክርነት አለኝ። እንግዲህ ያው እኔ መጀመሪያ ልጅ ስለሆንኩ መጀመሪያ ተብያለሁኝ። በመጀመሪያ እግዚአብሔርን ማመስገን ያልተጠበቀው እጅጉኑ የብዙ ልቦችን ያሳዘነው የሊሊ እናት የሆኑት ከዚህ ዓለም በሞት መለየታቸው ከሰዓታት በፊት ተዘግቧል። ከፍለህ የሚቀጥለው ጊዜ መከፈያ አተ ብትወጣ ሆድ ሊብስ አይገባ። ገና ስሞት ነው እሷ። አሁን ሲሄድ ሳሉት አካባቢው በር ላይ ናቸው። ገላግለኛ አይናቸውን አፍጥጠው ከዘራ ይዘው እየጠበቁ ሰዎችን የምስራች ወንጌል ከምትሰብኳቸው የክራይ ክፈሉላቸው፣ ገና ሲሞቱ ላለው ጉዳይ ጌታን ተቀበሉ እያላችሁ አታስጨንቋቸው። ይህንን የተናገረው ሄኖክ ግርማ ነው። የቤት ክራይ ከፍለ በሚቀጥለው ጊዜ መክፈያ ብታጣ ደግሞ ሆድ ሊብስህ አይገባም። ክርስቶስ ከቤት ክራይ ይልቅ ነው። ይህንን የተናገረው ነቢይ ዘነበ ነው። እምነቴን ወይም ያንን እግዚአብሔር የሰጠኝን ቃል ሊፈታተን ነው የሆነብኝ ሁኔታውን ሳያትና እጅጉኑ ብዙ ክርስቲያኖችን ያስደነገጠውና ከሰዓታት በፊት የተለቀቀው መረጃ ብዙ ሰዎችን አወዛግቧል። የዘማሪ ቃል ኪዳን ጥላሁን ወይንም ሊሊ እናት የሆኑት ወደ አምላካቸው ሄደዋል። የዘማሪ ቃል ኪዳን ጥላሁን ወይንም ሊሊ ዶክተር ለዓለም ጥላሁን፣ ጂጂ ጥላሁን፣ ኪኪ ጥላሁን እና ዳግማዊ ጥላሁን እናት የሆኑት ወይዘሮ ቅድስት ጳውሎስ በተወለዱበት በ74ኛ ዓመታቸው ወደ ጌታ መሄዳቸው ተሰምቷል። የቀብር ስነ ስርዓታቸውም ግንቦት 19 2018 በአሜሪካ ሜሪላንድ ይፈጸማል። ላለፉት 13 ዓመታቸው ኑሯቸውን በአሜሪካ አድርገው ነበር። ሁሉም ልጆቻቸው እና የልጅ ልጆቻቸው በባህር ማዶ እንደሚኖሩ ይታወቃል። የቀብር ስነ ስርዓታቸውም ሮብ ዕለት በአሜሪካ ሜሪላንድ እንደሚከናወን ከልጆቻቸው በተገኘው መረጃ ተነግሯል። ብዙ ክርስቲያኖች እንግዲህ ይህንን ጉዳይ ተከትሎ ሐሳብና አስተያየቶቻቸውን በሐሳብ መስጫ ሳጥን ስር እያሰፈሩ ይገኛል። ለሊሊ ጥላሁን እንዲሁም ደግሞ ለተለያዩ ልጆቻቸው የሐዘን መግለጫቸውን እየሰጧቸው ይገኛል። እግዚአብሔር ባላችሁበት ያጽናናችሁ፣ እንዲሁም ደግሞ ልባችሁን ይደግፋችሁ። ሁላችንም መጨረሻችን ወደምንናፍቀው ወደ ክርስቶስ መጓዝ ነውና ይህ የተጻፈልንና በምድር ጊዜያዊ መሆናችንን የሚያሳይ ነው። እንግዲህ አሁን ብንለያይ ነገ ደግሞ እንገናኛለን። እኛም የምንሰበሰበው ወደሚጠራን ወደ እግዚአብሔር መጓዝ ስላለብን እናም ሁላችንም እዛ ስንገናኝ እንደ አዲስ እንቦርቃለን፣ እንደሰታለን። እንዲሁም ደግሞ ላንለያይ እስከ ዘላለም እግዚአብሔርን እያከበርን እንኖራለን። ዛሬ ግን በምድር ስንኖር ይሄ ግድ ነው። አንዳችን እዚሁ ልንቀር፣ አንዳችን ደግሞ ልንጓዝ። ይሄ ነው በሊሊ ቤተሰብም የተፈጠረው። እናት ቅድስት ጳውሎስ እንግዲህ መጨረሻቸው በ74ኛ ዓመታቸው ወደ እግዚአብሔር መጓዛቸው ግድ ተብሏል። እንግዲህ ለመላው ለሊሊ ቤተሰብ እግዚአብሔር መጽናናትን ያብዛላችሁ ለማለት እንወዳለን እንደ ፋሪስ ሚዲያ። በመቀጠል ደግሞ ሰዎችን የምስራችን ወንጌል ከምትሰብኳቸው የክራይ ክፈሉላቸው፣ ገና ሲሞቱ ላለው ጉዳይ ጌታን ተቀበሉ እያላችሁ ለምን ታስጨንቋቸዋላችሁ? የምስራች የሚሰሩ ሰዎች የተቸገሩ የሆኑትን እየመረጡ ነው። ክራይ ያለበትን ሰው ወንድሜ የዘላለም ሕይወት ብላችሁ የምትነግሩት የሚፈጸመው ገና ሲሞት አይደለ? ጌታን ተቀበል እያላችሁ ለምን ታስጨንቁታላችሁ? ተዉ፣ እሱ መች አጣውና ኪራይ ክፈልልኝ ነው የሚላችሁ። ምስኪን ጥውልግ ያለውን ወንድሜን ኢየሱስ ይወድሃል ማለት ወንጌል አይደለም። የቤት ኪራይ ቸግሮሃል፣ ዕዳ ተጠራቅሞብሃል፣ ወንድሜ የዘላለም ቤት አለ ቢላችሁ ይሄ የምስራች ነው እንዴ? መች አጣሁት እሱ ኪራይ ክፈልልኝ ነው የምትሉት? ወንድሜ የዘላለም ሕይወት ኢየሱስ ይወድሃል ብለህ የምትነግረው ጉዳይ የሚፈጸመው ገና ሲሞት ነው አደል? አከራዬ በር ላይ ናቸው፣ ገላግለኝ አይናቸውን አፍጥጠው ከዘራቸውንም ይዘው እየጠበቁኝ ነው የሚላችሁ። ለአንተ የምስራች ሊሆን የሚችለው ኪራይ ነው፣ ራበኝ ነው የሚለው ሰው ሂድና እሳት ሙቅ ብትለው የምስራች ነው ወይስ ባይብል ይላል? እኔ የሚያሳዝነኝ መንገድ ላይ የምስራችን የሚሰሩ ሰዎች ግን የተቸገሩ ሰዎችን እየመረጡ ነው የሚናገሩት። ባለቤቱንም አስቁማችሁ ለሱም የምስራች ነው ንገሩት። ምስኪን የራበውን ጥውልግ ያለውንም ወንድሜን ኢየሱስ ይወድሃል ይሉታል። ይሄ ጎስፕል አይደለም ወዳጆቼ። ሆድ ተጣብቆ ለምን ታስጨንቁታላችሁ? 9 ጥቅስም ለምን ትለቁበታላችሁ? ይህንን ንግግር እየተናገረው ሄኖክ ግርማ ሲሆን ከተናገረውም እጅጉኑ ቆየት ብሏል። ነገር ግን ጉዳዩ አሁን ላይ በተለየ ሁኔታ ተነስቶ የማህበራዊ ሚዲያ መነጋገሪያ ሆኗል። ይህም እየተዘዋወረ ይገኛል። በጉዳዩ ላይም ብዙ ሰዎች ሐሳብና አስተያየቶቻቸውን እየሰጡበት ይገኛል። ታዲያ ይህ ንግግር በእጅጉን ያበሳጫቸው
ሆኗል። እንዴትስ በዚህ ልክ በአደባባይ ወንጌልን ማራከስ አስፈለገ? ይሄ የየትኛውም ክርስቲያን ሊቀበለው የማይገባ ወሬ ነው ብለው ተችተውታል። ከዚህ ጋርም ተያይዞ የነብይ ዘነበ ግርማን ስብከት በማንሳት ምላሽን ሰጥተውበታል። ስብከቱም እንዲህ ይላል። የቤት ኪራይ ከፍለ በሚቀጥለው ጊዜ መክፈያ ብታጣ ሆድ ሊብስ አይገባም። ክርስቶስ ከቤት ኪራይ ይልቅ ያልሞላው ክፍተትን እንዲሰማ አያደርግም። አንዴ በቃኝ ነው ኢየሱስ። ከገላ ከልብስ የቱ ይበልጣል? ልብስ ያለው ገላ ስላለው ነው። በፍለጋ ብዛት ልትረካ ነው። ዓይንም አይጠግብም ጆሮም አይሞላም ልፋ ቢል እንጂ የሚለውን የነብይ ዘኔን ስብከት በማያያዝ ብዙ ሰዎች በዚህ ጉዳይ ላይ ምላሽን እየሰጡበት ይገኛል። እንዲሁም ደግሞ በሚዲያ ላይ ብዙ ሰዎች እያጋሩት የሚገኘው ጉዳይ ስለሆነ ነው እኛም ለናንተ ልናቀርብላችሁና እናንተም ሐሳብና አስተያየቶቻችሁን በሐሳብ መስጫ ሳጥን ስር እንድታሰፍሩልን እንላለን። በመቀጠልም ደግሞ የያዝንላችሁ ቪዲዮ ተከታትለን በሱ ላይም ያለንን አጠር ያለ መረጃ አጋርተናችሁ እስከ መጨረሻው አብራችሁን እንድትቆዩ እስከዛ እንጠይቃለን። ቪዲዮውን ተከታትለን የምንመለስ ይሆናል። እንግዲህ በዛሬው በፋሪስ ሚዲያ ላይ ልናስመለከታችሁ የነበረው መረጃ ይህንን ይመስል ነበረ። እናም በዛሬው መረጃችን ደስተኛ ከሆኑ እናንተም ውድ ተከታታዮቻችን ቪዲዮ ላይክ እና ሼር በማድረግ ይህ ቪዲዮ ለብዙ ሰዎች እንዲደርስ ያድርጉት እንላለን። እንዲሁም ሐሳብና አስተያየቶች ካሏችሁ በሐሳብ መስጫ ሳጥን ስር ያስቀምጡልን። እኛም ሐሳብና አስተያየቶቻችሁን የምንመለከት ይሆናል። እናንተም በዚህ በፋሪስ ሚዲያ ላይ የተሰማችሁን ሐሳብና አስተያየቶችን ያስቀምጡልን ስንል እንጠይቃለን። እንግዲህ ለፋሪስ ሚዲያ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። እንዲሁም መረጃ በፍጥነት እንዲደርሳችሁ የደውል ምልክቷን ይጫኑ። እኛም እንግዲህ በየዕለቱ እየተከሰቱ የሚገኙ አዳዲስ የሆኑ መረጃዎችን ከታማኝ መረጃ ምንጮች ጋር በማያያዝ ወደ እናንተ የምናቀርብ ይሆናል። እንዲሁም በዚህ ሚዲያ ላይ ታዋቂ ከተባሉ ሰዎች የህይወት ተሞክሮ በመነሳት ለእናንተ በሚሆን መልኩ ከመጽሐፍ ቅዱስ ጋር በማገናኘት የምናቀርብላችሁ ይሆናል። ታዲያ እናንተም እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ ያድርጉ፣ ቤተሰብ ይሁኑ እንላለን። እንዲሁም የደውል ምልክቷን መጫን እንዳይዘነጉ። የተለያዩ ሐሳብና አስተያየቶችን በግል ልትሰጡን ከወደዳችሁም እኛ ከስር ባስቀመጥንላችሁ ስልክ ቁጥር በቴሌግራም ወይንም በመደወል እንዲሁም በመልእክት ያላችሁን ሐሳብና አስተያየቶች ያስፍሩልን እንላለን። በመጨረሻውም ለዛሬ ያዝንላችሁ ቪዲዮ ይህንን ይመስል ነበረ። እንግዲህ ጳውሎስ ለኤፌሶን ሰዎች በምዕራፍ 6 ከቁጥር 23 ላይ እንዳላቸው ከእግዚአብሔር አብ ከጌታችን ከኢየሱስ ክርስቶስ ሰላምና ፍቅር ከእምነት ጋር ለወንድሞች ይሁን ይላል። ታዲያ ውድ የፋሪስ ሚዲያ ቤተሰቦቻችን ከእግዚአብሔር አብ ከጌታም ከኢየሱስ ክርስቶስ ሰላምና ፍቅር ከእምነት ጋር ለእናንተ ይሁንላችሁ ለማለት እንወዳለን። እንግዲህ በአዲስ መረጃዎች እስክንመለስ ድረስ እኛም ከወዲሁ ለመሰናበት እንገደዳለን። እስከ ቪዲዮአችን ፍጻሜ አብራችሁን ለነበራችሁ የከበረ አክብሮታችንን እየገለጽን እኛ ከወዲሁ ተሰናበትን። ቸር ሰንብቱ።